በዛሬው ቪዲዮ ይዤላችሁ የመጣሁት እንግዲህ ኮምፒውተራችን ላይ ወይም ደግሞ ፒሲያችን ላይ መረጃዎችን እንዴት ሪከርድ እናደርጋለን ለሚለው ምላሽ የሚሰጥ ነው የሚሆነው። እንግዲህ ይህ ሪከርዲንግ ቱል አክቲቭ ፕሬዘንተር ይባላል። አክቲቭ ፕሬዘንተርን ከመጀመሪያው እስከ መጨረሻው የማሳያችሁ ይሆናል። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ አክቲቭ ፕሬዘንተርን ዳውንሎድ እንዳደረጋችሁ በማሰብ እዚህ ፒን ያደረኩትን የአክቲቭ ፕሬዘንተር አለ ማለት ነው። እሱን ነክቼ ወደ ውስጥ እገባለሁ። በምነካበት ሰዓት ብዙ ኦፕሽኖች እዚህ ጋር አሉ። ሁለተኛውን ሪከርድ ቪዲዮ የሚል አለ። እሱን ክሊክ አድርጋለሁኝ። እሱን ክሊክ በማድረግበት ሰዓት ፍሎትድ የሆነ ቦክስ ሴቲንግ ቦክስ አለ ማለት ነው። እነዚህ ሴቲንግ ቦክሶች እጅግ በጣም አስፈላጊ ናቸው። ስለዚህ ሪከርድ ከማድረጋችን በፊት እነዚህ ሴቲንግ ቦክስ እኛ በምንፈልገው መንገድ አጀስት መሆን መቻል አለበት። መጀመሪያው አካባቢ ላይ ሁለት ሴቲንግ ኤሪያዎች አሉ። እነዚህ እንግዲህ ኤሪያችንን አጀስት የምናደርግበት መንገድ ነው። የመጀመሪያው ፉል ስክሪን ይላል። እንግዲህ ፉል ስክሪን በምናደርግበት ሰዓት ሙሉ የኮምፒውተራችን ወይም ደግሞ የፒሲያችን ስክሪን ነው ሪከርድ የሚያደርገው። ምናልባት እኛ ሪከርድ በምናደርግበት ሰዓት ሙሉ ስክሪኑን ሪከርድ እንዲሆን አልፈልግም። የተወሰነ ፓርቱ ወይም ደግሞ እኔ ላደርግ የሚፈልገው ፓርት ብቻ ነው ሪከርድ የሚሆነው ብለን ካሰብን እዚህ ከስተማይዝ የሚል አለ ማለት ነው። እዚህ ከስተማይዝ የሚለውን በመንካት አጀስት ማድረግ እንችላለን። ማለት አጀስት ስናደርግ ማኑዋሊ እንደዚህ በከርሰሩ ዙሚን ዙም አውት እያደረግን ወይም ደግሞ እንደዚህ ከፍ ዝቅ እያደረግን አጀስት ማድረግ እንችላለን ማለት ነው። ወደ ላይ ወደ ታች እዚህም ወደ ግራ ቀኝ እያደረግን ዙም አውት ዙም እያደረግን የምንፈልገውን ኤሪያ ሪከርድ ማድረግ እንችላለን። ከዚህም ባሻገር እንግዲህ ሳይዝ የሚል አለ እዚህ ጋር ሳይዝ ሌንግዝ በዊድዝ የተቀመጠ ነው ማለት ኤሪያውን ነው የሚያሳይ ማለት ነው። ስለዚህ ቁጥሩን እዚህ በመጨመርና በመቀነስም አጀስት ማድረግ እንችላለን። ከስተማይዝ ሊሆን የሚፈልገውን ኤሪያ ካወቅነው በዳይሜንሽን ደረጃ እዚህ አጀስት ማድረግ እንችላለን። ለምሳሌ 1000 ማድረግ ብንፈልግ እዚህ ጋር 1000 ብዬ እኔ መጻፍ እችላለሁ ማለት ነው። 1000 በ600 ቢሆን ለምሳሌ 600 1000 በ600 ብዬ ከስተማይዝ አደርጋለሁ። ኤኒዌይ ኤሪያችን ካወቅን በዚህ መንገድ አጀስት ማድረግ እንችላለን። እዛ ውጭ ደግሞ እያየን እኛ የምንፈልገው ኤሪያችን ነው የምንፈልገው እያልን እንደዚህ አጀስት እያደረግን ማስቀመጥ እንችላለን። እንግዲህ ይሄ ኤሪያ ሴቲንግ ነው። ከዚህም ባሻገር ወደዚህ ስንመጣ ኦዲዮ እና እንግዲህ ዌብካም ሴቲንግ አለ። ኦዲዮ ላይ እዚህ ዌብካም ሴቲንግ ለምሳሌ ኦፍ ነው የሚለው ኦን ማድረግ እችላለሁ። እዚህ ኦን በማድረግበት ሰዓት እንግዲህ እንትኑ ይበራል ማለት ነው። ከስክሪን ውጭ ያለ ነገርን እንዲቀርጽ እያዘዝነው ነው። ምናልባት ይሄንን አስፈላጊ አይደለም እኔ ስክሪኑ እንዲቀርጽ ነው የምፈልገው ብለን ካሰብን ይህንን ኦፍ አደርጋለሁ። ከዚህ አለፍ ስንል የኦዲዮ ምልክት አለ። ኦዲዮያችን እንግዲህ ኦን ነው ያለ ኦፍ ማድረግ እንችላለን። ለዚህ ይችን ክሊክ በማድረግ ማለት ነው። ማለት ኦንም ሆኖ የተለያዩ አማራጮች አሉ። ውስጥ ላይ በምንገባበት ሰዓት ሁለት አይነት ዲቫይሶች አሉ የኦዲዮ ዲቫይሶች። የመጀመሪያው ኢንፑት ዲቫይስ ነው። የሁለተኛው ደግሞ ሲስተም ኦዲዮ ወይም ደግሞ ሲስተም ዲቫይስ ነው ማለት ነው። እንግዲህ ኢንፑት ዲቫይስ ላይ በምንመጣበት ምንድነው ከኮምፒውተራችን ላይ የተለያዩ ማይኮችን በማገናኘት ሌላ ተጨማሪ ሳውንድ መጠቀም ከፈለግን የምናስተካክልበት ሴቲንግ ነው። ለምሳሌ ማይክራፎን እንግዲህ እዚህ ጋር ማይክ በተለያየ ኮኔክተር ኮኔክት አድርገን ከሆነ ኮምፒውተራችን እና እንድንጠቀም ከፈለግን ይህን ኦን ማድረግ እንችላለን። ካልፈለግን ደግሞ ይህን ኦፍ ማድረግ እንችላለን ወይም ደግሞ ዶት ሪከርድ ማለት እንችላለን። ሲስተም ኦዲዮ የምንለው ደግሞ እዚህ የፒሳችን ላይ የራሱ የሆነ ሳውንድ ወይም ደግሞ ኦዲዮ ያለው። ስለዚህ የእሱን ኦዲዮ መጠቀም ከፈለግን እዚህ የራይት ምልክቱ ላይ ባለበት ማስቀጠል እንችላለን። እዛ ካልፈለግን ደግሞ ይሄኛውን ኦፍ ዱ ኖት ሪከርድ የሚለውን ክሊክ ብናደርግ ሪከርድ አያደርግም ማለት ነው። ሪከርድ አላደረገም ማለት ኦልሬዲ ሳውንድ አልባ ወይም ደግሞ ድምጽ አልባ የሆነ ነገር በዚህ በከርሰሩ በሚያሳየው እየነካካን ሰው አንደርስታንድ እንዲያደርገን አድርገን መስራት ማለት ነው። አይ ሳውንዱ አስፈላጊ ነው ካሰብን ደግሞ ሳውንዳችን ኦን ማድረግ እንችላለን። ከዚህም ባሻገር እንግዲህ ድምፁ ሌቭሉ ማለት ነው ከፍ ዝቅ አድርገን አጀስት ማድረግ እንችላለን። እስከመጨረሻው ድምፁ እንዲሰማ ከፈለግን መጨረሻው ላይ ማድረግ እንችላለን። እዛ ውጭ ዝቅ ማድረግ እንደዚህ ክሊክ እያደረግን ወደ ላይ እና ወደ ታች ማድረግ ያስችለናል ማለት ነው በቮሊዩም ደረጃ። ከዚህም ባሻገር ቀረ የምንለው ሴቲንግ ካለ እዚህ ጋር ሴቲንግ ምልክት አለች። እሷን በመንካት ወደ ውስጥ መግባት እንችላለን። ሪከርዲንግ ሴቲንግ አለ። ሪከርዲንግ ሴቲንግ ላይ በመግባት የተለያዩ ነገሮች አሉ። እዚህ ጋር እንደ ክሮሰር አለ፣ ኦዲዮ እንደ ቪዲዮ አለ፣ ሆትኪ አለ። እነዚህ ነገሮችን አጀስት ማድረግ እንችላለን ለተጨማሪ ሴቲንግ ማለት ነው። አሁን ላይ ግን እኔ ቪዲዮ ለመቅረጽ ስለሚያስችለኝ ይሄን ያክል መሄድ አልፈለኩም።
ከዚሁም ለምሳሌ ሾው ሪከርዲንግ ኤሪያ ይላል። ለምሳሌ እዚህ ጋር ሪከርዲንግ ኤሪያው ይታያል። ይሄ ለምሳሌ አጀስት የማደርገው ሪከርዲንግ ኤሪያ ይታያል ማለት ነው። ስለዚህ ይሄ እንዳይታይ ከፈለኩኝ ሾው የሚለውን ማጥፋት ኦፍ ማድረግ ይቻላል። ግን እኔ እንዲታይ ነው የምፈልግ፣ ምክንያቱም እንደፈለጉ ካስተማይዝ ለማድረግ አጀስት ለማድረግ እያየው ማድረግ ስለምፈልግ እንዲታየን ስለምፈልግ ሾው ማለት እችላለሁኝ። ወደታች ሾው ሪከርድ ቱልባር አለ። ቱልባራችን እንግዲህ እንዲታይ ሪከርዲንግ ቱልባሮች አሉ። እነዚህ እንዲታይ ከፈለኩ ደግሞ ሾው ማለት እችላለሁ ማለት ነው። ግን እንዲታይ ስለማልፈልግ እኔ እዚህ ባለበት ቀይረ ተወዋለሁ። ካሊብሬት ኦዲዮ ኢንፑት የሚል አለ። እንግዲህ ኦዲዮ ኢንፑታችንም ካሊብሬት እንዲሆን ከፈለግንም እዚሁ ላይ ይችኛውን ኦቶ ካሊብሬት ብንለው እንግዲህ ካሊብሬት ያደርጋል። ይህንንም ለእኔ አሁን አስፈላጊ ስላልሆነ ተወዋለሁ። ኤኒዌይ በእናንተ እንግዲህ ሜዠርመንት ሴቲንጋችን በትክክል ተስተካክሏል ብለን ካሰብን እና ከጨረስን ቀጥታ ይቺ ቀይ ምልክት ያለባት ራውንድ የሆነች ሪከርድ የምትለው ማለት ነው፣ ሪከርድ የሚለውን ነገር እነካለሁኝ። አሁን እንግዲህ ካውንት ዳውን እያደረገ ነው፣ እያስጀመረ ነው ማለት ነው። 3 2 1 ብሎ ያስጀምራል። ስለዚህ አሁን ቶታሊ ሪከርዲንግ ላይ ነው ያለ ነው። ይህንን እዚህ ጋር እኔ መነካት ላይ ቀስት በመግባት እዚህ ላይ የአክቲቭ ፕሬዘንተር የራሱ መለያ ሲምቦል ነው። ይህን ሲምቦል በመንካት ወደ ውስጥ ሲገባ አሁን ኦልሬዲ ሪከርድ እያደረገ እንደመሆኑ ያሳያል። እዚህ ላይ ደቂቃ የሰከንድ እየቆጠረ ነው ያለ። እዚህም እጅግ በጣም አስፈላጊ የሆነ ልንጠቀማቸው የምንችሏቸው ነገሮች አሉ። ለምሳሌ እዚህ ጋር ፖዝ ማድረግ ክፍል ሪከርዳችን አሁን ለምሳሌ ለብዙ ደቂቃ የሚቀረጽ ቪዲዮ ከሆነ እና ማቋረጥ ከፈለኩ ለምሳሌ ስራ ድንገት የሆነ ስራ መጥቶ ቪዲዮ ይችላል፣ ወይም ደግሞ ቪዲዮ እየቀረጽኩ ያለው ድንገት ሌላ ሰው መጥቶ ሀሳቤ ሊያቋርጠው ይችላል እና በዚህ ኬዝ ይችኛዋን ፖዝ ማለት እችላለሁ ማለት ነው። ምናልባት ቆየት ብዬ መጀመር ስፈልግ ደግሞ ይችኛዋን ኦን እያረኩኝ ማስቀጠል እችላለሁኝ። ከዚህ በመቀጠል እንግዲህ ስቶፕ ሪከርዲንግ የሚላለ ስቶፕ ሪከርዲንግ ያደርኩት ማለት ወደ ሴቭ ወደሆነ ፕሮሰስ እየሄድኩ ነው። ከዛ በፊት ደግሞ ይችኛዋ ይችን ብነካት ለምሳሌ ዲስካርድ ይላል። ዲስካርድ ሪካፕቸር እና ኮንቲኒው የሚል ቦክሶች ይዟል። ስለዚህ ይቺ ቦክስ ላይ ዲስካርድ አደረኩት ማለት ቶታሊ ቀረጻ ትክክል አይደለም ማጥፋት እፈልጋለሁ ካልኩኝ ዲስካርድ ማድረግ እችላለሁ። ሪካፕቸር ማድረግ ከፈለኩ ደግሞ ሪካፕቸር ወይም ደግሞ እንደገና መቅረጽ ከፈለኩ ማለት ነው። ኮንቲኒው ማለት ከፈለኩ ደግሞ ኦልሬዲ ባለበት እንዲቀጥል እፈልጋለሁ ማለት ነው። እዚህ ጋር ፖዝ እንዳደረኩት ኦን እንደማደርገው ማለት ተመሳሳይ አይነት እንትን ነው ያለው። ስለዚህ እኔ የቀረጹት ቪዲዮ በቂ ነው ብዬ ካሰብኩኝ እዚህ ላይ እንግዲህ ስቶፕ ሪከርዲንግ ቪዲዮ ወደ ሴቭ ቦታ ይወስደኛል። በጣም ጥሩ። አሁን ወደ አክቲቭ ፕሬዘንቴሽን ሴቲንግ ነው የወሰደኝ። ስለዚህ እዚህ ላይ በመምጣት ሴቭ ማድረግ ስለምፈልግ ኤክስፖርት የሚለውን ነገር እነካለሁኝ። ኦልሬዲ ወደ ኮምፒውተራችን ፋይልድ እንዲሆን ነው እንግዲህ የሚያስችለን። ኤክስፖርት ካደረኩ በኋላ እዚህ ቪዲዮ የምትላለች እሷን ክሊክ አድርጋለሁኝ። ክሊክ በማድረግበት ሰዓት አሁንም ሌላ ፍሎት የሆነ ቦክስ ይመጣል። እዚህ ቦክስ ላይ ማስተካከል የምፈልገው ነገር ካለ ማስተካከል እንችላለን። እዚህ ለምሳሌ ብሮዘር አለ። ብሮዘሩ ሲ ላይ ነው በዲፎልቱ የሚያስቀምጠው። ሌላ ቦታ እንዲቀመጥ ከፈለኩ እዚህ ላይ ብሮዘሩን እነካና ወደ ሌላ ቦታ እነዚህ አሁን የኮምፒውተር እንትኖች ናቸው። ስለዚህ እኔ ዴስክቶፕ እንዲቀመጥ እፈልጋለሁ። ዴስክቶፕ ላይ ነክቼ እዚህ ጋር ሴቭ ማለት እችላለሁ። ነገር ግን እናንተ የተለያየ አይነት ሴቭ ማድረግበት የምችልበት ቦታ ላይ ሴቭ ማድረግ ትችላላችሁ እዚህ ብሮዘሩን በመንካት። እኔ ዲፎልቱን ነው ማድረግ የፈለኩት። ስለዚህ ዲፎልቱ ላይ ኦኬ እለዋለሁ ማለት ነው። ስለዚህ ኦኬ በምለው ሰዓት ኦልሬዲ ኤክስፖርት እያደረገው ነው አሁን ሪከርድ ያደረኩትን መረጃ ማለት ነው። ኤክስፖርት በሚያደርግበት ሰዓት እንግዲህ ሲ ላይ ነው ሄደን የምናገኘው መረጃውን።
ቤተሰብ አሁን ኤክስፖርት ማድረጉን ጨርሷል። የስ ወይም ነው እንድንለው ምርጫ ሰጥቶናል። ስለዚህ እኛ ፎልደር ማየት ከፈለጋችሁ እዚህ ኦፕን ፎልደር የሚለው ማየት እንችላለን። እንዲሁም የስ ብለን ቀጥታ ዘግተን ማየት እንችላለን። ስለዚህ የስ ስለዋለው ኦልሬዲ አሁን ኤክስፖርት ሆኗል ማለት ነው መረጃችን። ስለዚህ ይሄኛው ሚኒማይዝ በማድረግ ቀጥታ ከኮምፒውተራችን ሲ ፓርት ላይ በመሄድ ሲ ማግኘት እንችላለን። ከሲ ላይ ዩዘር ነው የምናገኘው። ከዩዘር አርስ የሚል ከዚህ ዶክመንት አክቲቭ ፕሬዘንተር አንታይትልድ 23 ብሎ እንግዲህ አስቀምጧል ማለት ነው። ይሄኛውን እኛ በምንፈልገው ኤዲት ማድረግ እንችላለን። ስሙን እኛ በሚገባን መንገድ ለመውሰድ እንዲመቸን እዚህ ጋር ሪኔም አለ። ሪኔም ብለን እንግዲህ ስሙን ቀይረን እዚህ ጋር ለምሳሌ ኮፒ አድርገን ወደ ሌላ ወደ ዴስክቶፕ እዚህ ጋር ማምጣት እንችላለን ማለት ነው። ቤተሰብ ስለዚህ ቪዲዮ ከተመቻችሁ ላይክ አድርጉ። አዲስም ከሆናችሁ ሰብስክራይብ እያደረጋችሁ ብታበረታቱኝ እጅግ በጣም አሪፍ ቪዲዮዎችን እለቃለሁ ማለት ነው። ሰናይ ጊዜ ተመኘውላችሁ።